የኪዳነ ምሕረት ዕለት ከአምስት ቤተሰብ መካከል ከአምስት ቤተሰብ መካከል እኔም ብቻ ተጎድቼ ሌሎቹን በሕይወት አትርፋ ድንግል ማርያም ስለታደገችን ለክብሯ መግለጫ 10,600 ብር ይዘን መተናል ብሏል። ወንድማችን ጤናህን ትመልስልን፣ መጨረሻህን ታሳምርልህ እልል ብላችሁ እግዚአብሔርን አመስግኑ። ጋልበየነ ነው የሚባለው። ሰንቦ ወደ ሸኖ እየሄድኩ እያለሁ የመኪና አደጋ ደርሶብኝ ነበረ። ኪዳነ ምሕረት በዕለተ ቀኗ ያደረገችልኝን ለምስክርነት ልቀርብ ነው። 3 ልጆች አባት ነኝ። አንዷ ባለቤቴ ነች ከኛ ጋር ያለችው። ከባለቤቴ ጋር 4 ከኔ ጋር 5 ነን እና ወደ ሸኖ እየሄድን እያለ በባጃጅ ነው እየሄድን ያለነው። መኪና አልነበረምና አይሩፍ መኪና ጎማ ተኩሶበት መጥቶ እላችን ላይ ነው የወጣው። እላችን ላይ ሲወጣ እኔ ከፊት ነበርኩኝ እና 5 ቤተሰቦቼ ከአራቱ ቤተሰቦቼ ከኋላ ነበሩ። እነሱ ምንም አልተነኩም። ፈጣሪ የሚወደኝ ለዚህ ነው ብዬ ነው ለኪዳነ ምሕረት ቃሌ ልሰጥ የመጣሁት። እለቷ ሚያዝያ 16 ኪዳነ ምሕረት ቀን ነው። በዕለተ ቀኗ ነው። ጉዳቱ የደረሰው እኔ ላይ ነው። ጉዳቱ በከፍተኛ አደጋ የደረሰብኝ እኔ ላይ ነው። ቤተሰቤ አንድ ሳይነካ፣ ልጆቼ አንድ ሳይነኩ፣ ሚስቴ አንድ ሳትነካ የ5 ዓመት ልጅ፣ የ7 ዓመት ልጅ፣ የ11 ዓመት ልጅ ይዤ ነው ስጓዝ የነበርኩት። እነሱ ላይ ምንም አይነት ችግር አልደረሰምና እናቴ ድንግል ማርያም ማለት ነው ድንግል ማርያምን ለዚህ ነው ወድጃት በደጇ ሊመጣ ይቻልኩኝ። መጥቼም ደግሞ የበረከቷ ተካፋይ የሆንኩት ማለት ነው። እናቴ ይሄንን አድርጋልኛለች። ለተቀኑ እጇን ዘርግታ ስላወጣችኝ እኔ እናንተም ደግሞ ከልባችሁ ሁኑና እናታችንን ለምኗት፣ ተማጸኗት። እሷ በረከት ትሰጣለች። እሷ ማጸና ሆዷ እጇን ዘርግታ እኔን ስላወጣችኝ እናንተም ደግሞ እንድትድኑ ብያለሁ። እኔን ሰምታኛለች። እኔን የሰማችኝ እናንተም ተስማችሁ